የአዲስ አበባ የበጎ ፍቃድ ተግባራትን ተቋማዊ ካደረገች ወዲህ የበዙ ማህበራዊና ኢኮኖሚያዊ ሳንካዎችን መፍትሄ ያበጀች ትገኛለች። በዚህ ውስጥም የዘመሙ ጎጆዎች ተቃንተዋል፣ የጎደሉ ማድጋዎችም ሙሉ እንዲሆኑም ተደርጓል። ይህ እንባ አባሽ ተግባር የኖረ የመረዳዳት ባህል ስር እንዲሰድ በማድረግ በከተማዋ ለውጥ ውስጥ ነዋሪውም የተለወጠ ማንነት እንዲኖረውም እድል የፈጠረ ስለመሆኑ በሰፊው ይነሳል። በዚህ ጉዳይ ላይ ዛሬ እንወያያለን። እንግዳም የጋበዝንበት ጉዳይ ነው። እንግዳችን የአዲስ አበባ ከተማ የበጎ ፍቃድና ህብረተሰብ ተሳትፎ ማስተባበሪያ ኮሚሽን ምክትል ኮሚሽነር ወይዘሮ አስራት ንጉሴ ናቸው። ከሳቸው ጋር አጠር ያለ ቆይታ ወደማደርግበት እንሸጋግራለን። አብራችሁን ቆዩ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ቀዳሚ ጥያቄን የማደርገው እንግዲህ ኮሚሽነር በኮሚሽኑ ያለፉት 6 ወራት ተግባራትም የዜጎችን ሸክም ከማቅለል አንፃር እንዴት የሚታይ ነው የሚለውን ነገር እናስቀድምና ወደ ሌሎች ጉዳዮቻችን እንሸጋገራለን። አመሰግናለሁ። እንግዲህ የአዲስ አበባ ከተማ ህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ኮሚሽን ባለፉት በለውጥ ዓመታት በርካታ ሰው ተኮር ተግባራትን ሲሰራ ቆይቷል። እንግዲህ በተለይ ለአብነት በዚህ በ6 ወር ውስጥ በክረምቱ 15 ፕሮግራሞችን የበጋ መርሃ ግብሩ ደግሞ ጥቅምት 1 ጀምሮ ወደ ስራ የገባንበት 13 ፕሮግራሞችን ይዘን ማህበረሰባችንን ስናገለግል ቆይተናል። በዚህ መርሃ ግብሮች እንግዲህ በከተማችን የሚገኙ መንግስታዊና መንግስታዊ ያልሆኑ ተቋማት፣ ቀናና ደግ ልብ ያላቸው የከተማችን ነዋሪዎች፣ ባለሀብቱም በጎ ፍቃደኞችም በጉልበቱ፣ በገንዘቡ፣ በእውቀቱ ማህበረሰቡን በበጎ ፍቃድ ተግባራት ሲያገለግል ቆይቷል። ከዚህ አንፃር እንግዲህ ምናልባት ለአብነት ባነሳ ባለፉት 6 ወራት ወደ 4990 ቤቶችን ገንብተናል። ባለፉት 2 ዓመታት ቀደም ብሎ የነበረው ሲጀመር የነበረው መርሃ ግብራችን ቤት ማደስም መገንባትም የጨመረ ነበር። አሁን ላይ ግን ከተማችን እያደገች ከመምጣቱ አኳያ ሙሉ በሙሉ አፍርሰን የምንገነባበት መርሃ ግብር ነው እየተከተልን ያለ ነው። ከተማችን እያደገች ናት። የዜጎች መኖሪያ የዜጎች ቤት ምቹ እንዲሆን ታሳቢ በማድረግ አጠቃላይ ቤትን እያፈረስን የመገንባት አካሄድ ነው እየተከተልን ያለ ነው። በዚህ አግባብ ሁሉንም ያሳተፈ ወደ 4990 ቤቶችን ገንብተናል። ለአብነት ገናም ብናነሳ በክብርት ከንቲባችን ከ381 ቤቶች ከነሙሉ ቋቸው የማስተላለፍ ስራ ሰርተናል ማለት ነው። ይሄ ብቻ አይደለም። ሌላኛው መርሃ ግብራችን ደግሞ የማዕድ ማጋራት መርሃ ግብር ነው። እንግዲህ ቅድም በመግቢያ እንዳነሳው የበርካታ ዜጎቻችንን ያዘመሙ ጎጆዎችን አቃንተናል፣ የጎደሉ ጓዳዎችንም ጎብኝተናል፣ ሞልተናል። ከዚህ አንፃር ለአብነት የገናም ባነሳ በገና በዓል ብቻ ከ300 ሺህ በላይ የከተማችን ነዋሪዎች ከከተማ እስከ ወረዳ ስታንዳርዱን አስጠብቀን የማዕድ የማጋራት ስራ ሰርተናል። በዚህም ዜጎቻችን ድጋፍ የሚሹ የሀገር ባለውለታ የሆኑ የአልጋ ቁራኛ የሆኑ አካል ጉዳተኞች ጧሪ ቀባሪ የሌላቸው ድጋፍ የሚሹ እጅ አጠር ዜጎቻችንን ተደራሽ ማድረግ ችለናል ማለት ነው። እንግዲህ የሚያግዙ እጆችንና መታገዝ የሚሹ ዜጎችን የማገናኘት ስራ ነው ኮሚሽኑ እያስተባበረ ያለው። ሁሉም ድጋፍ ለማድረግ ወይንም ደግሞ በበጎ ፍቃድ ለመሰማራት ቅድመ ሁኔታ የለውም። ድጋፍ ለማድረግ መዘጋጀት ብቻ ነው። በነፃ ለማገልገል ፍላጎት መኖር ብቻ ነው የሚጠይቀውና እንግዲህ መስጠት አያጎልም። ሰውን ለመርዳት ሰው መሆን ብቻ በቂ ነው። ለመረዳዳት ረፍዶ አያውቅም የሚል መሪ ቃል ይዘን ነው ስንሰራ የቆየ ነው። በዚህም ለማንሳት እንደሞከርኩት በቤት ግንባታ፣ በማዕድ ማጋራት፣ በደም ልገሳ በ6 ወር ብቻ ከ60 ሺህ ዩኒት በላይ የሚተካውን ደም ለግሰን የማይተካውን ህይወት ለማዳን በጎ ፍቃደኞቻችን በዚህም ተግባር ተሰማርተዋል። ሌላኛው እንግዲህ ከፍሎ መታከም የማይችሉ ዜጎቻችንን የመንግስት ተቋማትን፣ የግል ተቋማትን፣ ጤና ባለሙያዎችን፣ የፌዴራል ተቋማትንና የከተማችን የጤና ተቋማትን በማስተባበር በ6 ወር ብቻ ከ241 ሺህ በላይ ከጥቃቅን ችግሮች እስከ አስተኝቶ እስከ ማከም ድረስ ዜጎቻችንን ተደራሽ ለማድረግ ችለናል። ሌላኛው ደግሞ በተለይ ከዚህ ከከተማችን እድገት ጋር በተለይ የትራንስፖርቱን ፍሰት ከማሳለጥ ጋር በተያያዘ
ከ10 ሺህ በላይ የሚሆኑ ወደ 106 የተለዩ የትራፊክ ውጥረት የሚበዛባቸውን ቦታዎች ላይ በነፃ የሚያገለግሉ በትራፊክ ማሳለጥ ላይ የተሰማሩ በጎ ፈቃደኛ ወጣቶች አሉ ማለት ነው። ይሄ ብቻም አይደለም። ከምናስተናግዳቸው ወይንም ደግሞ ከምንሰራቸው መርሃ ግብሮች ውስጥ አንድ ቤተሰብ ለአንድ ሰው መርሃ ግብር ነው። ይህንንም ባለፉት 6 ወራት በርካታ ዜጎችን ተደራሽ ማድረግ ችለናል። ህፃናትን የማሳደግ ህፃናትን ቤተሰቦቻቸው ጋር ሆነው ድጋፍ የሚያደርጉ ዜጎችን በማገናኘት እስከ ዩኒቨርሲቲ ድረስ የሚደርስ የድጋፍ ስራዎችን ስንሰራ ቆይተናል እና እነኝንና መሰል ተግባራቶችን በፕሮግራማችን ያቀፍናቸውን ስራዎቻችንን በመስራታችን ማህበራዊም ኢኮኖሚያዊ ችግሮችንም ለመቅረፍ ችለናል። ማህበረሰቡን በማስተባበር ዜጎቻችንን ጥሪ በማድረግ የምንሰራቸው ስራዎች ለብዙዎች ተደራሽ አድርገናል ማለት ነው። እነኚህ ሴቶቻችን በኢትዮጵያዊነት ባህል ደግሞ ስናይ መረዳዳት፣ በሐዘንና ደስታን በጋራ መካፈልና ህይወትን መጋራት ለማህበረሰባችን አዲስ ነገር አይደለም። ያንን የነበረውን እሴት የማሳደግና የማጉልበት ስራ ነው እየሰራን ያለነው። ተቋማዊ የማድረግ ማለት ነው። ተቋማዊ የማድረግ በተቋም ተደራጅቶ ተልእኮና ተግባር ተሰጥቶት ያንን ማህበረሰቡ ጋር ያለውን እሴት ተቋማዊ አድርጎ የማስተባበር ስራ ነው እየሰራን ያለነው። አዎ፣ መሀል ላይ አንድ ያነሱት ነገር አሁን በዓል ሰሞንም ከመሆኑ ጋር ተያይዞ አንዳንድ እንግዲህ በማህበረሰባችን በዓላት በጣም በልዩ ትኩረት የሚጠበቁ ናቸው። ሁሉም ሰው ግን ተሟልቶለት በዓሉን ላይ ያከብር ይችላል። ያን እጅ አጠር ለሆኑት ደግሞ ከተማ አስተዳደሩ እያደረገ ባለው እንቅስቃሴ በዓልን በደስታ እንዲያከብር ከማድረግ አንጻር በቅርቡም እንግዲህ የገና በዓልም በተከበረበት ከክብርት ከንቲባ ጀምሮ ሁሉም ተቋማት የሚያደርጉት ተሳትፎ በጣም ትልቅ ነው። በእናንተ በኩል የተደረገው ማለት ነው። እንግዲህ ይህን የበጎነት ተግባር የበለጠ ስር ይሰድ ዘንድ ምን ያደርግ? የመጨረሻ ጥያቄ ማጠር አድርገን እችናውን እናንሳት። አመሰግናለሁ። እንግዲህ መተጋገዝ ከቻል ችግሮቻችን በጣም ቀላል ናቸው፣ ከኛ በላይ አይደሉም። በከተማችን ያየነው ይሄ ነው። በከተማችን ፍትሃዊ ተጠቃሚነት እንዲረጋገጥ ዜጎቿ በከተማ የሚኖሩ ዜጎች ደግሞ ማህበራዊ ኃላፊነታቸውን እንዲወጡ ለማድረግ ያለንን ባህል በማሳደግ ሁላችንም ባለንበት ቦታ ባለን አቅም መስጠት አያጎልንምና መደጋገፍ መረዳዳት ብንችል አሁን የሚስተዋሉ ችግሮችን መቅረፍ እንችላለን። በርካታ ዜጎችን ተደራሽ ማድረግ እንችላለን። በጣም ቆንጆ ሀሳብ ነው ያነሱት። የአዲስ አበባ ከተማ የበጎ ፈቃድና ህብረተሰብ ተሳትፎ ማስተባበሪያ ኮሚሽን ምክትል ኮሚሽነር ወይዘሮ አስራት ንጉሴ ስቱዲዮአችን ድረስ በመገኘት ለሰጡን ማብራሪያ በጣም አመሰግናለሁ። ጥሩ ጊዜ ይሁንልዎት። አመሻሹ ማለት ነው። እኔም አመሰግናለሁ። እግዚአብሔር ይስጥልኝ።